ተረከሰው የሚያምር እንደዚህ አንተ በተረከሰ ነው እንዴት ዘውጁና ያመጣው ጣጣ እንግዲህ የብዙ ባለትዳሮች ቤት እየተናጋ ይገኛል። ሙነወር ከባለቤቱ ጋር ትልቅ ችግር ውስጥ ገብተዋል። በነገራችን ላይ ሙነወር ባለትዳርና የሁለት ልጆች አባት እንደሆነ ተነግሯል። እኔ ግን እስካሁን ሙነወር ባለትዳር እንደሆነ አላውቅም ነበረ ማለት ነው። ሀዩ የምትባለው ልጅ ባለቤቱ የኒካ ሚስቱ እንደሆነች ተነግሯል ማለት ነው። በጣም ደስ ይላል። እንግዲህ ትዳራቸውን ይባርክላቸው። እንግዲህ የዘውጁና ፕሮግራም እንደቀጠለ ነው። ሀቢባ ቤት ጀመረ፣ አሲያ ቤት እንደቀጠለ ነው እንደምታውቁት ማለት ነው። በዛ ዘውጁና ፕሮግራም ሙነወር የሚፈልጋት ሴት እንድትፈለግለት ተናግሮ ነበር። ያንን የሰማች ባለቤት ደግሞ ሶሻል ሚዲያ ላይ መታ ያዙኝ ልቀቁኝ እያለች ትገኛለች። እናም ያው እንግዲህ ይሄ የዘውጁና ፕሮግራም ኃይለኛ ግርግር እየፈጠረ ነው፣ በኡስታዞቹም በሌሎችም በኩል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዘት ተተረፈ ይበልኝ። ውድ ቤተሰቦች የምወዳችሁ የማከብራችሁ፣ ዛሬም እንደተለመደው መጥቻለሁ። ለቤት አዲስ የሆናችሁ ቤተሰብ በመሆን ተቀላቀሉ። እናም ውድ ቤተሰቦች ከመግቢያው እንዳያችሁት ሙነወርና ባለቤቱ በዚህ ፕሮግራም የተነሳ በኃይለኛው ጸብ ውስጥ ገብተዋል ማለት ነው። እንግዲህ ሌሎች ትዳር እየፋልና ትዳራቸውን እያገኙበት፣ ሌሎች ደግሞ ትዳራቸውን እየፈቱበት ሊሆንም ይችላል ማለት ነው። ሙነወር እንግዲህ ባለቤቴ ጸባይዋ አልተስተካከለልኝም ብሎ ነው እንግዲህ ሌላ ሚስት ማግባት ፈልጓል። አራተኛም ማግባት እችላለሁ፣ አንቺ አራትም መሆን ትቺ ነበር፣ ግን ጸባይሽን አላስተካከልሽም ብለዋል ማለት ነው። በዚህ አጋጣሚ ያው እንግዲህ ሴቶቹም ጸባያችሁን አስተካክሉ፣ ግን ሴቶች ብቻ ሳይሆን ወንዶችም ጸባያችሁን አስተካክሉ። ብዙ ጊዜ ምክር የሚመከረው ለሴቶች ብቻ ስለሆነ ማለት ነው። ወንዶች በቃ አይመከሩ፣ መካሪ ነው ሆነው የሚገኙት ማለት ነው። ለማንኛውም እንግዲህ የዘውጁና ፕሮግራም እንደቀጠለ ነው፣ ችግሩም እንደቀጠለ ነው። እኔ በነገራችን ላይ የዘውጁና ፕሮግራም የዚህን ነገር ደጋፊ አይደለሁም ማለት ነው። ያው ሙሉ በሙሉም ተቃዋሚ ነኝም ብዬ አልልም። የማልቃወምበትን ምክንያት ደግሞ ልንገራችሁ ማለት ነው። የማልደግፍበት ምክንያት ያው እንግዲህ ትዳር በዚህ ሰዓት በሶሻል ሚዲያ አይደለም። በሶሻል ሚዲያ ሰው ተዋውቆ አይታችሁት በጣም ብዙ ነገሩን አውቃችሁት እንኳን ያገባችሁት ትዳር እየቆየ እየበረከተ አይደለም። የዚህ ጊዜን ትዳር ታውቃላችሁና በጣም አስቸጋሪ ነው ጊዜው እና አንድን ሰው በአንድ ጊዜ በሶሻል ሚዲያ አንድ ሰው ስላገናኛችሁ ብቻ ምንም ሳታውቁት በቃ በሶሻል ሚዲያ አያችሁት፣ ወደዳችሁትና ከዛ ሰው ጋር እንግዲህ የሆነን ሰው አወራችሁት እስክታገቡት በእጁ እስኪያረጋችሁ ድረስ ኖርማኒ በንግግሩ ምንም ልታገኙበት አትችሉም። እና ያንን ሰው እንደዚህ በሶሻል ሚዲያ አግኝታችሁ ትዳር መስረታችሁ እንዴት ነው የሶሻል ሚዲያ ትዳር ሊያዋጣ የሚችለውና ወላሂ ሀቂቃ ከባድ ነው። ይህንን ነገር ባትሞክሩት የተሻለ ነው ብዬ እመክራለሁኝ ማለት ነው። ምክንያቱም አዋጭ አይደለም። ያኔ አሁን ለምሳሌ እንደ ሀራምነቱ እንደ ወንጀሉ ያው ሌላውን ነገር ቀርቶ ማለት ነው እሱን የፈትዋ ባለቤቶች ይስጡበት። እውቀት ያላቸው አዋቂ የፈትዋ ባለቤቶች እየተናገሩበትም ነው፣ እነሱ ያውሩበት። ነገር ግን በትዳሩ ዙሪያ እንኳን ብንለው ማለት ነው እንዴት አንድን ሰው በሶሻል ሚዲያ አይታችሁ ወዳችሁት ትዳር መስረታችሁ እንዴት ነው አላውቅም። ብቻ ከባድ ነው የሚሆን ሀቂቃ ማለት ነው። እና ይሄ ነገር ቢቀርባችሁ ይሻላል። ትዳር በሶሻል ሚዲያ በፍጹም ይሆናል ብዬ አላስብም። እኔ በቃ ወላሂ ሀቂቃ እስካሁን ራሱ እኔ እንደ ቀልድ ነው የሚመስለኝ ማለት ነው። በቃ የሆነ አለ አይደል ሰዎች ሲያወሩ ሀቢባም ቤት አሲያም ቤት ተነጋግረው እንደዚህ በውስጥ ኒካ ታሰረ ማድረሹ ሲሉ እኔ እንደ ቀልድ ነው ማስበው። እውነትም አይመስለኝም፣ እውን ይሆናል ብዬ አላስብም ማለት ነው። ችግሩ ነው የሚያመዝነው። እዛ ትዳራችሁ ላይ መልካም ነገር ባይገጥማችሁ፣ የሆነ ችግር ቢያጋጥማችሁ፣ ትዳራችሁ ቢፈርስ፣ ትዳር መፍረስ ብቻ አይደለም። ትዳር መፍረስ ምንም ማለት አይደለም። የብዙ ሰዎች ትዳር ይፈርሳል። ግን ትዳራችሁን ፈርሶ ሰላማችሁን ማታገኙበት ሁኔታ ሊኖር ይችላል እና ባትሞክሩት የተሻለ ነው ብዬ እመክራለሁ ማለት ነው። ሌላው ደግሞ ሙሉ በሙሉ አልቃወም የምላችሁ ምንድን ነው
አሁን ብዙ ቦታ ላይ ስታዩ እንዴት ሴቶች ወጥተው ሶሻል ሚዲያ ላይ ዘውጁና ይላሉ። እንዴት ብለው የሚጠይቁ ወንድሞች አሉ ማለት ነው። እንዴት ለሚሉት ጥያቄ ግን ለምንድን ነው እንዴት የሚሉት? ለምን አይዘወጁ ወንዶቹ ማለት ነው? ወንዶች ኑሯችን ማስተዳደር አንችልም እያሉ በጣም በርካታ ወንዶች ባለሀብቶች፣ ገንዘብ ያላቸው ማስተዳደር የሚችሉ ትዳርን ፈርተው አያገቡም። ሴቶች ትዳር ይፈልጋሉ፣ መሰተር ይፈልጋሉ፣ ቤታቸውን መስርተው ልጆች ወልደው መኖር ይፈልጋሉ። ለዛ ነው ሚዲያ ላይ ወጥተው ዘውጁና የሚሉ። ትዳር ስላጡ ነው፣ ትዳር ስላልተገኘላቸው፣ ትዳር ስለሚፈልጉ ነው፣ መሰተር ስለሚፈልጉ ነው ሚዲያ ላይ ወጥተው ዘውጁና የሚሉት። ወደው አይደለም፣ ሀቂቃ ማለት ነው። እውነቱን ስናወራ ማለት ነው። ምን ያርጉ? አብዛኞች በየአረብ ቤት በየአረብ ሀገር ያሉት እድሜያቸው እየሄደ ነው። ማግባት ይፈልጋሉ፣ መውለድ ይፈልጋሉ፣ ዘራቸው መተካት ይፈልጋሉ። ለዛ ነው፣ ፈልገው አይደለም። ለምን እህቶቻችሁን አስተትሩም? ታራ ወጣችሁ ሴት ልጅ ለምን ትወጣለች? ሴት ልጅ ሚዲያ ላይ እንደዛ ብላችሁ ፈትዋ ከምትሰጡ፣ እኔ ፍትዋ ባለቤቶችን አይደለም የምናገረው፣ አንዳንድ ወጣቱ ወንዶች ሲያወሩ ሰምቻለሁ። ለምን አታገቡም? ለምን እህቶቻችሁን አስተትሩ? ከቻላችሁ 2 አግቡ፣ ከቻላችሁ 3 4 አግቡ። እልምሆም ሴቶችን ይሰተሩ። ወላሂ ሀቂቃ ነው ምለው፣ የምሬን ነው። እና ብዙዎች ወጥተው እንዴ ታዋቂ ሰዎች ለምንድን ነው ሚዲያ ላይ ወጥተው ዘውጁኛ ይላሉ? ታዋቂ ሰዎች ትዳር አይፈልጉም። ታዋቂ ሰዎች ትዳራቸውን ይዘው መቀመጥ አይፈልጉም፣ መውለድ አይፈልጉም፣ ዘራቸውን መተካት አይፈልጉም፣ ቤተሰብ መመስረት አይፈልጉም። ለዛ ነው ዘውጁና የሚሉት። እና በቃ የሆነ አለ አይደል፣ ዞር ብላችሁ ስታዩ ግራ ትጋባላችሁ። የቱ ላይ መፍረድ እንዳለባችሁ ሁላ ግራ ትጋባላችሁ። እውነቴን ነው የምላችሁ። እና የሆነ በቃ ተዋክበ ጊዜ ነው ሶሻል ሚዲያው ተዋክቧል። የሆነ በቃ አለ አይደል፣ እናንተ ራሱ ብዥ ነው የሚልባችሁና ከባድ ነው። ለማንኛውም አላህ ሱብሃነሁ ወተዓላ መልካሙን ነገር ኸይሩን ነገር ይወፍቀን ማለት ነው። ትዳር ለሌላቸው እህቶች ደግሞ አላህ መልካሙን ሳሊህ ሆነን ትዳር ይስጣቸው፣ ከኔም ጭምር ማለት ነው። ዱዓ እናድርግ። አላህ መልካሙን ነገር እንዲወፍቀን ዱዓ እናድርግ ማለት ነው። የሶሻል ሚዲያው ትዳር የሚጠቅም አይመስለኝም። እውነቴን ነው ምላችሁ። ዱዓ አድርጉ። አላህ ለእናንተ ያለው የትም አይሄድም ማለት ነው። ወንዶች እንግዲህ ያው ለሴቶች የምለው ለምንድን ነው? ወንዶች በሚፈልጉት ሰዓት የሚፈልጓትን ሴት ፈልገው ሄደው ያገባሉ። ሴቶች ግን እንደዛ አይነት እድል የላቸው። ሴቶች መርጠው አያገቡም በተለምዶ ማለት ነው። እና ለዛ ነው ብዙ ጊዜ ሶሻል ሚዲያ ላይ ወጥተው በሚናገሩ እህቶች ብዙ አትፍረዱባቸው። ሀቂቀተን ማለት ነው። ፈልገው አይደለም፣ በቃ ትዳር ይፈልጋሉ፣ መሰተር ይፈልጋሉ፣ ቤተሰብ መመስረት ይፈልጋሉ። ከቻላችሁ ሰትሩ እህቶቻችሁን፣ ከቻላችሁ በአካባቢያችሁ ያሉትን ሴቶች ሰትሩ። ከዛ ነው የሚጀምረው። ከዛ በኋላ መታችሁ አስተያየት ማለት ነው። እና ቤተሰብ የዛሬው ቪዲዮ ይህን ይመስላል። በያላችሁ በሰላማችሁ ብዝት ይበልልኝ። እንደነገርኳችሁ ነው። በሶሻል ሚዲያ የዘውጁና ፕሮግራም ባትቀላቀሉ ይሻላል እህቶች ማለት ነው። አላህ ሱብሃነሁ ወተዓላ መልካሙን ነገር ለሁላችንም ይወፍቀን። ይህ ነገር ችግሩ ያመዝናል ብዬ ነው የማስበው ሀቂቀተን ማለት ነው።